የከፋይን ቀን የሳኩት በሱ ነው። የከፋይን ቀን ፈገግ ያልኩት በሱ ነው። ሰው ያላመነኝ ጊዜ ያመነኝ፣ ሰው እጁን መዘርጋት ባቃተው ጊዜ እጁን ዘርግቶ የተቀበለኝ የምድረ በዳዬ ነው እሱ። የድህነቴ የልጅነቴ ነው እርሱ። ራሴን ሳላውቅ እሱ ያወቀኝ ያመነኝ እሱ ነው። ይሄው በዚህ መንፈስ ጸልያለሁ። የእግዚአብሔር ኃይል ይረፍባችሁ፣ እንደገና ይንካችሁ፣ እንደገና ይቀባ። የዚህ ቤት አምላክ እሱ ነው። መንፈስ ቅዱስ እዚህ ቤት ክቡር ነው። ኃይል አይደለም፣ እሱ አምላክ ነው። ክቡር ነው። እዚህ ቤት እልልታ ይገባዋል፣ ጭብጨባ ይገባዋል፣ ይገባዋል። አባት ነው እሱ። የስ ገመናዬ ነው፣ ገመና ነው እሱ። ታውቃለህ፣ አብሮ የሚኖር ሰው ሁሉ ነገርህን እንደሚያውቅ አብሮ ለትዳር አጋርህ እኮ ሁሉ ነገርህን ስለምታውቅ ነው የምትጠነቀቀው። አብሮ የሚኖር ሰው የተወሰነ ክፍልህን ያውቃል እንዴ። አንድ ወቅት አብሮን ያሳለፈ ሰው እኮ ስለኛ ያወራል። መንፈስ ቅዱስ እርሱ አምላክ ሆኖ በእኛ ውስጥ ያደረሱ በጣም ብዙ ስለኛ እንዴ ነጋሪ አያስፈልገው፣ ልምምድ ይፈልጋል። ይሄ ብርቱ እውነት። ጌታ ሆይ የፍቅር ሰው አድርገው ይህን ሕዝብ፣ በመንፈስ ቅዱስ የተነካ ሕዝብ ይሁን ይህ ሕዝብ፣ በአንተ የተጽናና ሕዝብ፣ በአንተ የተደገፈ ጎኑ የተያዘ ሕዝብ፣ አገልግሎቱን እንዲወጣ በአንተ የተደገፈ ሕዝብ ይሁን።